ኢንስፔክተር ምን አጥፍቼ እንደሆነ እንኳን ነገርሽኝ። ምንም ጥፋት አላጠፋሽም። ታዲያ ምንድነው? አንድ ሰው ላሳይሽና የምታውቂው ከሆነ እንድትነግሪኝ ነው። እሺ ማን ነው? ኮንስታብል ግለሰቡን አምጣልኝ። ያያ እኔ ምንም እንደኔ አይደለሁም። ቆይ ምን ሆነህብኝ ነው? ታዲያ ምን ሆነህ ነው ቅዝቅዝ ያልከው? ቆይ አልናፈቅሁም? ናፍቀሽኛል። ግን ምንም የናፈቀ ሰው ስሜት እያየሁብህ አይደለም። ይቅርታ ኢንስፔክተር፣ ካላስቸገርኩሽ አንዴ ብቻ ይላል ይቻላል። ያያ በእናትህ አትደብቀኝ። ቆይ ምን ሆነሃል? ደህና ነህ? ቤዛ ደህና ነኝ አልኩሽ እኮ። እሺ የት ነበርክ? እዚሁ አዲስ አበባ ነበርኩ፣ የማላውቀው የጋሽ ወዳጅ ቤት። ከማን ጋር ነበርክ? ብቻዬን ነበርኩ። በጣም ናፍቀኝ ነበር። በጣም ስጨነቅ ነው የከረምኩት። ስላንተ ምንም ፍንጭ ማግኘት አልቻልኩም። እኔም ዝም ያልኩሽ ምንም ማድረግ የማልችልበት ሁኔታ ስለነበርኩ። እሺ አሁን ግን ስሜት ትክክል ነው? አዎ ቤዛ ትክክል ነው። እኔ ግን ስታገኘኝ ስሜት እንዲሆናል ብዬ አላሰብኩም። ያሬድ ይሄን እስቲ ይሄ ቤዛ እኮ ነኝ፣ ታፈቅረኝ። አውቃለሁ አልኩሽ እኮ። እሺ ቆይ መናገር የፈራኸው ነገር አለ እንዴ? አይ ምንም የለም። ያሬድ እንደው በእናትህ በምትወደው ነገር ሁሉ ለምን ያው ከሁን ነገር እስቲ ንገረኝ። ምንም አልሆንኩም አልኩሽ እኮ። ይልቅ ትምህርት እንዴት ነበር? ለደንቡ ትምህርት ቤት ሄጄ እመጣለሁ እንጂ ምንም እየተማርኩ ነው ማለት አልችልም። እንደዛ እንደሚሆን ገምቼ ነበር። አሁን እኮ 12ኛ ክፍል ትምህርትም ሊጀመር ነው። እዚሁን አይደለም የምትማረው? አዎ እዚሁ ነው የምማረው። እሺ እስከዛ ድረስ መገናኘት እንችላለን? እሱ በእኔ የሚወሰን አይደለም። ዛሬ ራሱ ፖሊሷ ድንገት ስላገኘችኝ ነው ወደዚህ ይዘኝ የመጣችው። እና የት እንዳለህ አታውቅም ነበር? ድንገት ነው ራሴን እዛ ቤት ያገኘኋት። ከዛ ግቢ ራሱ ወጥቶ ዛሬ ገና ቤዚ አንተ ግልጥቅሽ ምንድን ነው እሱ? ቤዚ ምን ያክል ነው የምታፈቅረኝ? ምን አይነት ጥያቄ ነው የምትጠይቀኝ? የጠየኩሽን ብቻ መልሽልኝ። ያሬድ ቆይ ምን ያህል እንደማፈቅርህ አታውቅምና ነው? አዎ ከአንቺ አንድ ያውት መስማት ስለፈለኩ። በጣም ነው የማፈቅርህ። በቃ ቆይ ግን ያሬድ ምንድን ነው የሆንከው? ምንም በቃ ፖሊሷን ንጥራት መሄድ ይኖርብኛል። ቆይ ትንሽ እናውራ። እስካሁን ያወራነው ይበቃናል። ድንገት ነው ከቤት የወጣሁት። ስለዚህ በቅርቡ ወደ ትምህርት ስለምመለስ እዛ በደንብ እንገናኛለን። እስከዛ ወደ ስራ ስጠብቅ። ኢንስፔክተር አቤት ያሬድ ጠራኸኝ? አዎ ላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ። አሁን መሄድ አለብኝ። በቃ ማውራት ያለባችሁን ነገር አውራችሁ? አዎ ይበቃል። ቤዛ አንቺስ? ኢንስፔክተር እኔ ብዙ ነገር ግራ ገብቶኛል። ማውራት ካለባችሁ ግን አሁንም ጊዜ ልሰጣችሁ እችላለሁ። አይ ይበቃል። ማውራት ያለብንም በሙሉ አውርተናል። ከሆነ ጥሩ። ቤዛ አንዴ ውጭ ትቆይናለሽ? ያሬድን ብቻውን ላውራ?